ለውድ ክቡራን ተመልካቾቻችን ባማኮን ማን ነው ምንድነው የሚለውን ነገር ገለጻ አድርጊልን። መልካም ድርጅታችን ባማኮን ላለፉት 2 አስርት ዓመታት በግንባታና ግንባታ ተያያዥ በሆኑ ስራዎች ላይ ወደ 8 የሚጠጉ እህት ኩባንያዎችን ይዞ ሲሰራ የነበረ ነው። ከነዚህ መካከል ባማኮን ኮንስትራክሽን፣ ፊትኮን፣ አልፋ ፖስቴንሽን እንዲሁም አንከር ፋውንዴሽን ተጠቃሽ ናቸው። ሌሎችም እንደዚህ አይነት ትልልቅና ስኬታማ ድርጅቶች ባለቤት ነው። በተለይም ባማኮን ኮንስትራክሽን የምታውቀው ከሆነ በመዲናችን አዲስ አበባ ላይ በጣም ትልልቅ የግልና የመንግስት ተቋማትን በመገንባት መልካም ስም ያተረፈ ነው። በጣም ጥሩ፣ በጣም ደስ ይላል። ያው ከጠቀሽልኝ አንጻር ብዙ እህት ኩባንያዎች አሉት። እህት ኩባንያዎቹ አብዛኛዎቹም ደግሞ ከግንባታና ከግንባታ ጋር ተያያዥነት ያላቸው እስከ ፊኒሺንግ ማቴሪያል ድረስ የሚሰሩ ድርጅቶች ናቸው እና ከዚህ በፊት ካለው ኤክስፒሪየንስ ባማኮን ሪል ስቴት ምን ያህል ሪል ስቴቶችን ገንብታችሁ አስረክባችኋል? የት አካባቢ ነው? ሂደቱ ምን ይመስል ነበረ? መልካም። በሪል ስቴቱ ደግሞ አሁን ላይ ባማኮን ሪል ስቴት በሚል ስም መተናል። ከዚህ በፊት ቦሌ ሜጋ እና ቦሌ ሚካኤል አካባቢ ትልልቅ የመኖሪያ አፓርትመንቶችን ሰርተን ለነዋሪዎች አስረክበናል። ቦሌ ሜጋ ላይ ያለውን የምታውቀው ከሆነ በጣም ሰፋፊ ቤቶችን ከብዙ አሚኒቲዎች ጋር ለምሳሌ ኢንዶር ስዊሚንግ ፑል ያለው ነው፣ ሰፊ ቴራስ ያለው ነው፣ የራሱ ሰፋፊ የመኪና ማቆም ያለው ነው። ይህንን ሰርተን አስረክበናል። አሁንስ የት አካባቢ ያስገነባችሁ ነው? የት ቦታ አላችሁ? በምን አይነት የግንባታ ደረጃ ላይ ይገኛሉ? አሁን ላይ በዋነኝነት ካሳንቺስ ዋናው አስፋልት ጋር 4 ቤዝመንት ያለው G+23 የሆነ ህንፃ እያስገነባን ነው። ህንፃው ሚክስድ ዩዝ አፓርትመንት ነው። ከግራውንድ እስከ 5ኛ ድረስ የንግድ ሱቆች ይኖሩታል። ከ6ኛ ወለል ወደ ላይ ደግሞ የመኖሪያ አፓርትመንቶች ይሆናል። የኛ ሳይት ይሄ የምትመለከተው ነው። ወደ 4 ኪሎ ወደ ፍሉሃ የሚወስደው መንገድ ነው። ከዚህ ወደ ታች ያለው ደግሞ ወደ አትላስ ወደ ቦሌ የሚወስደው መንገድ ነው። ያላቸውን የካሬ አማራጭ የካሬ ዋጋቸውን እና ውስጥ ያሉትን ደግሞ ገብተን ማየት የምንችል ከሆነ እንችላለን። እንግባና እንየው። መልካም። ይሄ ባለ 2 መኝታ ክፍላችን ነው። ኦኬ። ይሄ ባለ 2 መኝታ ነው ብዬሃለሁ። ከባለ 1 እስከ ባለ 3 መኝታ ነው ያለ። ከ104 ካሬ ጀምሮ እስከ 155 ካሬ ድረስ አለ። ካሳንቺስ ላይ ባለ 1 መኝታ ካሳንቺስ ላይ ባለ 1 መኝታ ስታስረክቡት ታዲያ በፉሊ ብቻ ነው የምታስረክቡት ወይስ በሰሚ ፊኒሽ ወይም ደግሞ በከፊል የግንባታ አማራጭ አለ? በሁለቱም ማስረከብ እንችላለን። በሴሚ ፊኒሽድም በፉሊ ፊኒሽድም እናስረክባለን። በጣም አሪፍ፣ በጣም አሪፍ። በሰሚ ፊኒሽም በፉሊ ፊኒሽም የምታስረክቡ ከሆነ የማስረከቢያ ጊዜያችሁ እስከምን ጊዜ ነው? የማስረከቢያ ጊዜ እስከ 2 ዓመት ነው ያለው። በሴሚ ፊኒሽድ ስናስረክብ በካሬ ከ115,000 እስከ 120,000 ነው። በፉሊ ፊኒሽ ስናስረክብ ደግሞ በካሬ ከ150,000 እስከ 165,000 ነው። ከ150,000 እስከ 165,000 ማለት ነው። በ2 ዓመት የመረከቢያ ጊዜ ማለት ነው። ኮሜርሻል ስፔሶቻችን ያሉት ከግራውንድ እስከ 5ኛ ወለል ድረስ ነው። እንዳየኸው ሴራሚክ፣ የአልሙኒየም እና የመስታወት ገጠማ አልቀዋል። ይህንን የሚያዩ ደንበኞች ይኖራሉ። እናንተን ኮንታክት ማድረግ ቢፈልጉ፣ መጎብኘት፣ መግዛት ቢፈልጉ በምን አይነት መንገድ ማግኘት ይችላሉ? እኛን ኮንታክት ለማድረግ ስክሪን ላይ የምናስቀምጠው ስልክ ይኖራል። በዛ በመደወል ሙሉ መረጃ ማግኘት ትችላሉ። ለመግዛት ለበለጠ መረጃ ስክሪን ላይ ባለው ስልክ ይደውሉልን። መልካም ጊዜ። እናመሰግናለን።